ሰላም ጤና ይስጥልን ውድ ተመልካቾቼ ሰላምታችሁ ይብዛልኝ እያልኩኝ ዛሬ የምናመራው ወደ ደቡብ ምስራቅ ኢትዮጵያ የባሌ ተራሮችን ተሻግረን ወደሚገኘው የተፈጥሮ ድንቅ ጥበብ ወደ ታየበት የሶፍ ዑመር ዋሻ ይሆናል። ይህ ስፍራ ተራ ዋሻ ሳይሆን በተፈጥሮ እጅ የተቀረጸ የመሬት ውስጥ ቤተ መንግስት ይመስላል። ከ15 ኪሎ ሜትር በላይ ርዝመት ያለው ሶፍ ዑመር በዓለም ካሉት ረጅምና አስደናቂ የመሬት ውስጥ ዋሻዎች አንዱ ነው። በውስጡም የገናሌ ወንዝ ለዘመናት ድንጋዮቹን እየሸረሸረ የፈጠራቸው አስገራሚ ቅርጾች ይታያሉ። ወደ ውስጥ በገባን ቁጥር የአምዶች ምክር ቤት ተብሎ የሚጠራው ሰፊ አዳራሽ ይገጥመናል። እዚህ ጋር በተፈጥሮ የቆሙት ግዙፍ የኖራ ድንጋይ አምዶች የሰው እጅ ሳይነካቸው እንዴት እንደቆሙ ማየቱ ለተመልካች ትልቅ ግርምት ይፈጥራል። ይሁን እንጂ ከቅርብ ጊዜያት ጀምሮ መንግስት ለቱሪዝም ዘርፍ በሰጠው ትኩረት ወደ ስፍራው የሚወስዱ መንገዶችንና የጉብኝት ስፍራዎችን ለማሻሻል ጥረት እየተደረጉ ይገኛሉ። ውድ ተመልካቾቼ ለዛሬ ያዘጋጀሁላችሁ ፕሮግራም እስካሁን ያያችሁትን ይመስላል። ቤቱን ላይክ፣ ሼር፣ ሳብስክራይብ እንዲሁም ኮፒ ሊንክ እንድታደርጉ በአክብሮት እጠይቃችኋለሁ። መልካም ጊዜ ይሁንላችሁ።